ይላል። እና ውድ የሀገሬ ልጆች ጆርዳን ያላችሁ የት ናችሁ? ጆርዳን ያላችሁ የት ናችሁ? ኑ እዚችን እቃ ትርጉም ንገሩኝ። እወዳችኋለሁ። መልካም ውሎ። ሰላም 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 ውድ የኢትዮጵያ የኤርትራ እንዲሁ በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልኝ። እኔ እህታችሁ መሲ ዩቱብ ይባላለሁ። ዛሬ ከእናንተ ጋር ነው የምቆየው። ቪዲዮ ሰርቼ አላቅም። ያው በቪዲዮ ካልሆነ በስተቀር ሰብስክራይብ ማግኘት አይቻልም፣ ሰዓት አይቆጠርም ተብያለሁ። እስኪ የሞከራ ቪዲዮ ነውና አትፎግሩ። ላይክ ኮመንት ሼር አድርጎልን የጆርዳን ውሎ ላሳያችሁ ነው። የጆርዳን ውሎ ምን ይመስላል የምለው አሳያችኋለሁ። ውድና የተከበራችሁ የሀገሬ ልጆች ካላችሁበት ሰላማችሁ ብዝዝት ይበልልኝ። በእውነት በጣም የምወዳችሁ የማከብራችሁ እዚህ ያላችሁ 50 ሰዎች እዚህ ያላችሁ 50 ሰዎች አይታችሁ አትለፉ። የተወሰነ ኮመንት አድርጉ። እንደዚህ ብታደርጊ አሪፍ ነው የሚለውን አስተያየትም ስጡኝ። እወዳችኋለሁ። የምር ሰላማችሁን ብዝዝት ያርግልኝ እኔ ጌታ እና ተባረኩ እላችኋለሁ። ሌላው ነገር እስኪ ዛሬ በቃ አይደለ ስሽከረክር ነው የዋልኩላችሁ። በጣም ስሽከረክር። ስለዚህ አሁን የዋልኩበት ብሎ አሳያችኋለሁ። የሆነች እቃ አለች፣ ሰማያዊ ነው እቃ የሚተክሉበት እቃ ማለት ነው። የሆነ በቃ ይሄ አበባ የሚተክሉበት ተላልኩ አበባ የሚተክሉበት እቃ ሰማያዊ ነው። የቤት ውስጥ ሰማያዊ ነው። አላውቅም፣ እኔ ወድጄዋለሁ። ከለሩ ደስ ይላል። በነገራችን ላይ እናንተ እኔ ምላችሁ እቺ የአበባ መተከያ ሰማያዊ ከለር ሁሉም ጋር ነው ያለች። የምር ከላይ እስከታች ይሄ ነው እቃ እና ጋር ማለት ነው። እናንተ ጋርም ይሄ እንደዚህ ነው። በቤታችን ጓሮም እንደዚሁ ሰማያዊ ነው የምናየው። እስኪ ጆርዳን ያላችሁ ንገሩ። የምር እንዴት ነው ነገሬው? በነገራችን ላይ እንሰቱላ አለን ከኛ ጋር ማለት ነው። እንሰቱላ አለን። ግን ይቺ የእቃ ነገሯ ትርጉሟን የምታውቁት ካላችሁ እስኪ ትርጉሙን የምታውቁ ሰዎች ካላችሁ እስኪ። እኔ በጣም ነው የሚደንቀኝ በእውነት ደግሞ ሲያምር አበባ እንደው አሁን ሰሞኑ ትንሽ እንትን ብሎ ነው እንጂ ሀገሪቷ በቃ ደስ የምትለኝ አንዱ ነገር የአበባ እንዴት አባቱ እንደሚያምር እና ሀገሪቷ ደስ የሚለው ከሁለተኛው ነገር አንዱ ይኸው ሎሚ፣ ብርቱካን ከጓሮ ነው የምንጠቀመው። ግሬፕስ ብቻ አላቅም፣ የሌለ ነገር የላቸውም። ደስ የሚለው ነገር ልክ ኢትዮጵያ ላይ እንደ ደቡብ ማለት ነው። እንደ ደቡብ በቃ ለምለም የሆነ ሀገር እርካታ አለው። እኔ በነገራችን ላይ ወድጄያለሁ ጆርዳን። ያው የሚጠላ ነገር አለ በእርግጥ ኢትዮጵያ ውስጥም የሚጠላም የሚወደድም ነገር እንዳለ ሁሉ እንደ ሀገሩ እንደ ሰፈሩ እንዳለውበት ቦታ ብቻ አላቅም ወድጄያለሁ እኔ። ግን የዚች እቃ ትርጉም የሚታውቁ ሰው ካለ እስኪ የሚታውቁ ካላችሁ እስኪ። በጣም ነው የሚገርመኝ ደግሞ ያው እዚህ ቤት ብቻ ሳይሆን በቃ የትም ቤት ብትሄዱ ቤት ውስጥ ራሱ ጌጣጌጥ በጣም ጌጣጌጥ የምትሉት በሰማያዊ የተከለለ ነው ማለት እኔ እንጃ እንዴት ነው ትርጉም አለው። እርግጠኛ ነኝ የሆነ ትርጉም አለው። እኔ ስላልገባኝ ነው። እስኪ እናንተ የገባችሁ ሰዎች ካላችሁ ስለዚህች እቃ ትርጉሙልኝ። የምር በጣም ነው የሚገርመኝ የዚህ እቃ ማለት ነው። በቃ ቤት ውስጥ ማብሰያቸው፣ ቤት ውስጥ ማጌጣቸው፣ ቤት ውስጥ የሚጠጡት ሰሃን፣ የሚበሉት ሰሃን፣ የሚጠጡ ብርጭቆ በቃ እኔ እንጃ ከስር መሰረቱ ሰማያዊ ብቻ ነው ነገርየው። እንዴት ነው ባካችሁ? በነገራችን ላይ ደስ ይላል። ሰላም አለው ብዬ ተስፋ አደርጋለሁ። እና ጥሩ ነገር ቢሆን ነው እንጂ ዝም ብሎ ነገር አይደለም። እርግጠኛ ነኝ ጥሩ ነገር ቢሆን ነው አይደል? ግን ለእይታ በጣም ነው ደግሞ ደስ የሚለው። ያምራል እቃቸው። ጆርዳን እንደ ስሙ ጠንካራ ነው አለች። ዩቲዩብ ለመደማመር በገባውበት አንድ እህትን አግኝቻት የት ነው ስትለኝ ጆርዳን ነው አልኳት።
በስሙም ጠንካራ ሀገር ነው አለች፣ ሳታውቀው ሳትመጣ ሳትኖርበት። እና ለእናንተ ምን ይመስላችኋል? እናንተስ እንዴት አያችሁ ጆርዳን? እኔ ግን ወድጃለሁ፣ ተመችተኛለች። ገንዘብ የታባቱ ዋናው ለሰው ልጅ ሰላም ነው። እና ግን የባካችሁ ያችን የዚች እቃን ትርጉም የሚታውቁት እኔ ገርሞኝ ነው ማለት የትም ቦታ ቢሄድ ማለት ነው የትም ቤት ብንሄድ ከውስጥ እስከ ውጪ ያለው ነገር በሙሉ ሰማያዊ ነው። ከመብላት ከመትከል ከመታጠብ ተነስቶ ከሁሉም ተነስቶ በቃ ሰማያዊ ነው ነገርየው። እንዴት ነው እናንተ እንዴት ያያችሁት? ለእናንተ ምን ይመስላችኋል? እኔ በነገራችን ላይ ወድጄዋለሁ፣ ደስ ነው የሚለኝ። እናንተም እንዴት አያችሁ እስኪ ንገሩ። እና እጅግ በጣም ደስ ይላል። እና ዩቲዩብን ሰብስክራይብ፣ ኮመንት፣ ላይክ አድርጉ። እወዳችኋለሁ ውድ የሀገሬ ልጆች። የዛሬ ውሎ እንደምትወዱ ተስፋ አደርጋለሁ። ደስ የሚል አየር አለው እጅግ በጣም ማለት ነውና እንደምትወዱ ተስፋ አደርጋለሁ። ሰላማችሁ ብዝዝት ይበልልኝ እና መልካም ውሎ ተመኘውላችሁ። እና ተመኘውላችሁ መልካም ውሎ ተመኘውላችሁ ውድ የሀገሬ ልጅ። አያችሁ ቤት ውስጥ ወይኔ ሳልነግራችሁ ቤት ውስጥ ራሱ ይዩት እንዳለ ሰማያዊ ነው። እንደዚህ ግድግዳ ላይ እኔ እንጃ ብቻ ደስ ይላል። ግን በነገራችን ላይ በጣም ነው የሚያምረው። በሁሉም ሀገር እንደዚህ ያምራል ማለት ነው። ማለት እኔ እንጃ በእኛ ሀገር ውስጥ ብንጠቀምስ ብላችሁ አስባችሁ ታውቃላችሁ? ግን እኔ ወድጄዋለሁ፣ የምር ደስ ይላል። እና ውድ የሀገሬ ልጆች ጆርዳን ያላችሁ የት ናችሁ? ጆርዳን ያላችሁ የት ናችሁ? ኑ እዚችን እቃ ትርጉም ንገሩኝ። እወዳችኋለሁ። መልካም ውሎ